የታል የለም ሰላም ብለናል እንዴት አላችሁ የተወደዳችሁ ተከበራችሁ ክቡራትና ክቡራን ተመልካቾቻችን በያላችሁበት ምሽታችሁ ቆንጆ እንዲሆን እንመኛለን ቀን አዲስ እለተ ቅዳሜን ጠብቆ እንዲህ ተከስቷል በሪፍ አለ በዚህ በኩል ምሽታችሁ በጣም ቆንጆ ነው የሚሆነው ኦዲየንስ ለራሱ ዳኒ በጣም አመሰግናለሁ መሰንቆ በጣም ደስ ትላለች ሳምንታችን ጥሩ አልነበረም ለኔ በግሌ በጣም የምንወደው የምናከብረው የኦሮሞ ህዝብ ዋርካና ሰበከውፍ ኡመተ ኬኛፍ ጋዲሰ ከንቱሬ ጉያ ጋፈረኩ ጉያ ጋፈ ገደዶሰን ኡመተ ኦሮሞዳፍ ሰገሌ ከንቱሬ ቀብሳን ኬኛ ወሊሳን ኬኛ ጃላተማፍ ከበጀማን አርቲስት ዘሪሁን ወዳጆን አዱኛ ከነራ ከንዱአን ኑራ ቦቀቴዳ ኩን ገደ ጉዳቱ ኑት ደጋማ ማቲወን ጃሌወን ኢሳቲፍ ኡመተ ኦሮሞ መራኑ ጀጀቢና ሀዊና ሰገንታን ኬኛ ሳራይሳ ያደት የቹዳ ያደነውን ሳፍታአ እንግዳም ይዣለሁኝ ካሉን ታላላቅ ሰዎች መካከል የኦሮሞ ህዝብ አሉኝ ከሚላቸው ከሚኮራባቸው ከሚመካባቸው በከፋ ቀን በችግር ቀን የሱ የድምጽ የሆኑት ታላቅ ሰው ያቋም የፍቅር ሰው ነበረ ለአርቲስት እንዲሁም ደግሞ ታጋይም ጭምር ነው አርቲስታችንን ስላጣን ከልብ አዝነናል ለቤተሰቦቹ ለወዳጆቹ ለዘመዶቹ ለመላው የኦሮሞ ህዝብና ለኢትዮጵያውያን በሙሉ መጽናናትን እንመኛለን ቅዳሜያችሁ ጥሩ እንደልናችሁ እንመኛለን ለአንድ ደቂቃ ግን የህሊና ጸሎት ብናደርግለት በጣም ደስ ይለኛል እናመሰግናለን ጀግና አይሞትም በታሪክና በትውልድ መካከል የምንቀባበለው ይሆናል ጎን እንዱኡ ሴና ኬሰቲ ወላርካፉና ጆሌ ኬኛቲ መና ጎታከና ነማከናቀምነ ጀኔ ሴና ኬሰቲ ከንቲ ሂመኑ ታጀቹዳ ነጋን ጃላል ሚልኪ በዳዲኒ ሲንፋና ታው ሲንጀና ምሽታችሁ በጣም ቆንጆ ይሆናል ወደዚህ መታያቸው ምንድነው ካላችሁ ወደ በኋላ ላይ ታያላችሁ ኦዲየንስም ነቃ ይላል ዮማ እናውራ አይደለ በጣም ታላቅ ሰው ናቸው የሚከበሩ የሚወደድ በጣም ብዙ ስራዎች የሰራ ከ120 በላይ ሙዚቃዎች ያሉት ላመነበት አላማ ደግሞ ምንም ውልፍች ሳይል እድሜ ዘመኑን ሁሉ ለዚህ ህዝብ የኖረ ጀግና ሰው ነው ያጣነው ሰው ጀግና ሲሞት ደግሞ በጣም ያሳዝናል ግን የሰራው ስራ ያው ሁሉ ይኖራል አብሮን ይኖራል እውነት ነው አባትህ ሙዚቃ ሰርተውለታል አንድ አራት ሙዚቃዎችን አቀናብረውለታል በአልበም ደረጃ አንድ 3 አልበም ሳይሰሩ አይቀርም 3 አልበም አብሮ ሰርተዋል ያ አንድ 3 አልበም ሰርተውለታል አብሮ ሰርተዋል በጣም ብዙ ነው ስለዚህ እኚህ ታላቅ ሰው አተናል አሊ ቢራን አተናል ክቡር ዶክተር አሊ ቢራ የኢትዮጵያን ብቻ አይደለም ያፈካም ማለት ትልቅ ዋርካ አድባር ነው አሁን ደግሞ ጋይዘሪውን አተናል ፈጣሪ ነፍሳቸውን ባጸደገነት ያኖርልን ግን ደግሞ ጀግና ተተኪሊዎች አሉ አይደል ለማቆድ በገሩ ለጠረጉት harra guyyaa kanatti salphaadhaan asin geenye karaa saaqaniit qoreerra deemaniit rakkataniit ifaajeef dhamaatii baay'ee keessa darbaniit ummata isaaniif saba isaaniif biyya isaaniif dhugaadhaaf haqaaf dhaabbataniit nuti har'a warra as jirruuf karaa saaqan dhukkubsatanii yoo odoo ittiin toliin odoo ittiin mijatiin odoo guyyaa gaariin argin jechuudha gaafa oromoon bari'eef gaafa oromoon karaa sirriitti dhufeetti yookaan immoo oromoon waan fedhutti waan garaa isaatti dhufutti odoo nuuf jiraatan odoo nu cinaa jiraatan ijoollee isaanii amma akkatti babbareedanii argaman kana faana odoo dhaabbatan kan jedhudha malee duuti hunduma keenyatti fuunaafu jechuudha. እኔ ማን ነው እሱ አውዛዋን ይባላል የዳሽቦርድ ቅባት ወዛም ዳሽቦርድ ወዛም ጎማ ወዛም መኪና በር ያውም ሌዘርና ላስቲክ የወንበር ልብስ ወስቶ ወርዝቶ ካዩ አውዛዋን ቅባት እዚያ አለ በአውዛዋን ቅባት ያብረቀርቃል አውዛዋን የዳሽቦርድ ቅባት ኮዙ ጥንካሬው ደግሞ አይሰነጣጠቅም ቆንጅቶ በርክቶ ማርኮት በማይጎርብት ሽታ አውዛዋን መጣ የማሌዥያ ሰራሹ አውዛዋን የዳሽቦርድ ቅባት በየመደብሩ ወዝ ይሸጣል አውዛዋን የተቀባ ዳሽቦርድ ጎማ ሌዘርና ሲንቴቲክ የበቀለ ይመስላል ለፊት አይሆንም አውዛዋን ካገኘሽ ሽቶ በቀደመው ጊዜ በታታሪ እግሮቹ በጠቢብ እጆቹ ደከመኝ ሰለቸኝ ሳይሉ
በትጋት ሰርተዋል። አሁን ግን ለዓለሙት ታላቅ ስኬት ልፋቶን ቀንሶ ምርቶን የሚያሳድግ አጋር አለሎ። ዞዤ ዲጂታል የስፌት ማሽን እጅግ በጣም ፈጣን፣ ኤሌክትሪክ ቆጣቢ፣ ለጨርቃ ጨርቅ፣ ለኦቨርሉክ፣ ለቆዳ ውጤቶች ስፌት ልብ በሚያርስ ብቃት ከ5 ዓመት ዋስትና ከበቂ አቅርቦትና መለዋወጫ ጋር ቀርቦሎታል። ቤተል ፋሚሊ ታወር ሁለተኛ ፎቅ መርካቶ አዲስ አበባ የገበያ ማዕከል የሱቅ ቁጥር BC 402 ይገኛል። ብቸኛው ኪል በኢትዮጵያ ባውዚር ትሬዲንግ ዞዤ ዲጂታል የስፌት ማሽን ምንጊዜም ጥራት። የሰው ልጅ ትልቁ በረከቱ ጤናው ነው። ዩኒቨርስ የውስጥ ደዌ ስፔሻሊቲ ክሊኒክ ስመጥርና አንጋፋ የሕክምና ተቋማት ላይ ልምድ ባካበቱ ስፔሻሊስትና ሰብ ስፔሻሊስት ሐኪሞቻችን በመታገዝ ለጤናው በልዩነት እናገለግላለን። አጠቃላይ የውስጥ ደዌ ምርመራና ሕክምና፣ የ24 ሰዓት ድንገተኛ ሕክምና ባሉን ምቹ መኝታ ክፍሎች በመታገዝ ማከምና የነርሲንግ አገልግሎትን እንሰጣለን። የዲጂታል ኤክስሬ ከንባብ ጋር በ4D አልትራሳውንድ፣ የደም ቅጥነት ምርመራና የሆርሞን ምርመራን በተደራጀ ሕክምና ሂደት እንሰጣለን። የመገጣጠሚያ ምርመራና ሕክምና በእነዚህና በሌሎችም የጤና ችግሮች ላይ ዘመናዊ የሕክምና መሳሪያዎቻችን በመታገዝ ለጤናው አብልጠን እንተጋለን። አድራሻችን ቁጥር 1 አምቦ ከተማ ከአምቦ ዩኒቨርሲቲ ዝቅ ሲሉ ሄራንን ያገኛሉ። ቁጥር 2 ከአያት አደባባይ ወደ ቦሌ አራብሳ በሚወስደው መንገድ ዞን 5 መንገድ 8 ያገኙናል። ለበለጠ መረጃ በ0926 75 82 70 ዩኒቨርስ የውስጥ ደዌ ስፔሻሊቲ ክሊኒክ። nagaan jaalala milkiin isin faana ta'uu isin jenna. OBN sagalee ummataati. Gaashaa daruu እዚህ አለ አደም ጋሼ ነው ብለውኔ ታላቅ ሰው ነው። ምሽታችሁን ከሱ ጋር ቆይታ እናደርጋለን። ከዛ በፊት ግን የሚረዱ ሰዎች አሉ፣ ከነሱ ጋርም ቆይታ እናደርጋለን። ሰላማዊት እዚህ ትገኛለች። ምን ሆናለች? በቤቷ ውስጥ ምን አለ? ከኛስ ምን ትፈልጋለች የሚለው ነገር አብረን በጋራ የምናይ ነው የሚሆነው። አጋሮች አሉን። አጋሮቻችንን ከልብ እናመሰግናለን። አሁን ዛዋን የመኪና ዳሽቦርድ ቅባት አጋራችን ነው። ዞጄ ስፌት ማሽን አጋራችን ነው። ሌላኛው አጋራችን ዩኒቨርስ የውስጥ ደዌ ስፔሻሊቲ ክሊኒክ ነው። አጋሮቻችንን በሙሉ ከልብ እናመሰግናለን። OBN ለOBN ኤሰቤ ከዛ OBN ይመሰገናል። አስፔሬዳሎች ቢሾፍቱ ላይ ይመሰገናል። እንግዲህ እጠራለሁ። ሰላማዊት ወደ መድረክ ትመጣልኛለች። ሰላም በሪፍ ይቀበላታል። ሰላማዊት ሰላማዊት ስለመጣሽ ከልብ አመሰግናለሁ። አመሰግናለሁ። እንደምን ነሽ? ጤናሽ እንዴት ነሽ? ጤናዬ ጥሩ አይደለም። ምንድን ነው ያጋጠመሽ? ምንድን ነው የሆንሽው? የማህፀን ካንሰር። የማህፀን ካንሰር? ማህፀን ካንሰር። ምን ያህል ጊዜ ሆነሽ? 1 ዓመት። 1 ዓመት አልፎኛል። 1 ዓመት አልፎኛል። ሕክምናውን እየተከታተልሽ ነው? አቋርጬዋለሁ። ጀምሬ ነበር አልቻልኩም። ምንድን ነው የከበደሽ? እንትኑ ወጪው አልቻልኩትም። ትራንስፖርት እስከ ማጣት ስደርስ ተውኩት። ያለኝን ሁሉ ሸጬ ስጨርስ አቃተኛ ጨረስኩ። አቆም። የት ነበር ክትትል ስታደርጊ ነበር? ጥቁር አንበሳ። ጥቁር አንበሳ። ህመሙ ጊዜ አይሰጥም፣ ፋታ አይሰጥምና ሕክምናውና ክትትሉን ትተሽ ታዲያ አሁን በምን አይነት ሁኔታ ውስጥ ነው ያለሽው? እኔ ሰርቼ ነው፣ 2 ልጆች አሉኝ። ብቻዬን ነው ያው ሰርቼ ማስተዳደራቸው ነው። እና ያው አሉኝ የምላቸውን ነገር ሸጬ የነበረኛ አገልግሎት ወስጄ አንዳንድ ሰዎች ነበሩ አንዴ ሁለቴ እንትን ያሉኝ ያሲ እንትን ሲል እዛ በኋላ ቆምኩ። ሲያልቅ ትራንስፖርት እስከ ማጣት ድረስ ድረስ ሕክምናውን እየተከታተልኩ ነበር። አሁን ግን ስራ መስራት አልቻልኩም። ልጆቼንም ማስተዳደር አልቻልኩም። በቤት ኪራይ ነው ያለሁት። ማብላት እንኳን አልቻልኩም። ባለቤት ነሽ? አለ እሱ ያው ደካማ ነው፣ ታማሚ ነው። ሌላ ሀገር ነበረ ታሞ ነው የመጣው። የት ነበር? ወደ ሶቆታ የሚባል አካባቢ ነበረ። ምን ነበር ምሳሌ በፊት?
ማስተማር ነበር ስራዬ። መምህር ነበር። ስንተኛ ክፍል? ኬጂዎች። አሁን መስራት አትችይም? ምንም መስራት አትችይም? አልቻልኩም። ጀምሬ ነበረ በዚህ አመት አልቻልኩም። ያቃተኝ መጣ። ቤት ኪራይ ስንት ነው ከፍለው? 1 ሺህ ብር ነው ከፍለው ወደ ገጠሩ ገብቼ። ልጆች ይማራሉ? አዎ ይማራሉ። ስንተኛ ክፍል ናቸው? ትልቁ 10 ነች፣ ትንሹ አሁን እዚህ መጣችው 6ኛ ክፍል። ቤተሰብ የለም? ነበሩኝ 2 እህቶች ነበሩኝ። በዚህ ምክንያት ሸሽቶኛል። በህመሜ ሰዓት 2 ታመምሽ ብቻ ነው ሸሹሽ? ሸሽቶኛል። አዎ ሸሽቶኛል። ወደ አመት ሆኗቸዋል። አይተውኛል። ታመሽ ከታመምሽ በኋላ ቤተሰብ? ስለዚህ አሁን ከታመምሽ በኋላ ይህ ችግር ከመጣ በኋላ እህቶችሽም ከጎንሽ የሉም? ቤተሰብም የለሽም? የሉ። ባለቤትሽ ታሞ ነው ያለው? ስራ መስራት አይችልም? ልጆች ለልጆች ታስተምሪያለሽ? አንቺ ስራ መስራት አትችይም። መምህር ነበርሽ። ዛሬ ላይ ለመታከም ጥቁር አንበሳ ድረስ ተሄደሽ በ21 ቀን የሚሰጠውን እንትን ሁሉም ነገር ከባድ ሆኗል። ስለዚህ ምን እንድንረዳሽ ትፈልጊያለሽ? ምንድነው? ምን እንርዳሽ? ኢትዮጵያ ህዝብ ምን ይርዳሽ? የኢትዮጵያ ህዝብ እንዲያውቅልኝ ፈልገው እኔ ልጆችን መቀለብ ቤት ኪራይ መክፈል አልቻልኩም። ሁለተኛ ደግሞ ታክሜ እንኳን ስራ ሰርቼ ልጆችን ባስተዳድር ሕክምናውን አንገብጋቢው ችግር ምንድነው? አንገብጋቢው ችግር ሕክምናና የልጆቼ ማስተዳደር አልቻልኩም። ቤት ኪራይ መክፈል አልቻልኩም። ሁለቱ ነገሮች ናቸው። ሐኪሞቹ አሁን ምንድነው እያሉሽ ያሉት? ምን ብለውሻል? መዳን ይችላል? እንደሱ ያሉኝ ነገር የለም። ምንም አላሉሽም? ማለትም ይሄንን ኢንፎርሜሽን የምትቀበልልኝ የእህቴ ልጅ ነበረች። የእህቴ ልጅ ዶክተር አለች ጳውሎስ ነበረች። ሕክምናው ምንም ያስጀመረችኝ ያው በእህቴ ምክንያት አቆመችው። እሷ ከልክላት። አዎ። ለምንድን ነው የምትከለክላት? ለእሷ ትረዳት ነበርና እኔ በምታሳክመኝ ሰዓት ይሄ ነገር ጎደለባት። ሌላኛው ሐኪሙ አጥሽ አንቺን ታመሽ በምትረዳሽ ጊዜ ይሄ ነገር እሷ ስለጎደለባት እህቴ እሷ ምትረዳት ጎደለባት። በዚህ ምክንያት እስከመጣላት ደረሱና አቆመች ልጅቷ። እስኪ ባካችሁ ይህችን እህታችንን ሰላማዊትን እንርዳት። ከደግነት ከበጎነት ከቸርነት አትግዱሉ። አርጆ መራ ነጋራ ጃላላራ ሚርኪራ አርገቹራ እንደረቲና ለብደኒን መፉንድረን አበቲና ገሩን ነመሁን ደገርጋሩን እንደንደኙ ረኩን ነመባዬ መነባዬ ጅራ ሀተውቲ ገሩሙ ነመደንደኝ ነመንት ዱፌ ሞገርጋሩን ሞኑራ ኤገማ አከነሙ ማት ይየቹዳ ኢሲኒፍ ዋን ሰልፓ ከንተኤ ኑቲፍ ዋን ሰልፓ ከንተኤ ገሩ ነመተኮ ከሰቲ ጅጅረሙ ካንሞ በቁና ባዬ ፊዱ ደንዳ ወላንሳ ወደቹ እንደንደኝ ቆርጭ ዳብዴርቲ ጆሌሺ ሶሩ ዳብዴርቲ መኒክራን ረጅራ ወንቲ ባየቱ ረጅራ ጀቹዳ ከናፉ ነመዮ ታኔ አከነማቲ ነመከነ ገርጋሩን ነመተነ ገርጋሩን ሸይ ቡኬ ዳበቹን ባየ በርባቺሳዳ ዋን ቀብደኒን ዋን ደንዴሰኒን አካውንቲ ሰላማዊት ከንጀዱ ከናን አከከከተን ረቢጣንን መቃረቢተን ሲንጋፈደ መጋሰገንታ ኮት ሄደን ሲንጋፈደ ጀቹዳ እንድትረዱልኝ እንድታግዙልኝ ባካችሁ ጠይቃችኋለሁ። የቻላችሁትን ከስር በሚሄደው አካውንት ልጆቿን እሷንም ከህመም አሳርፏት። ካንሰር በጣም ለሁሉም ለማንም ሰው ለሰው አይደለም ለማንም ይሁን ተብሎ የሚታሰብ ህመም አይደለም። ፈጣሪ ከዚህ ይጠብቃችሁ ሁላችሁንምና እባካችሁን ይህችን እህታችንን እርዱልን፣ አግዙልን። ከህመም አሳርፏት፣ ልጆቿን ከራብ አሳርፉ። መጠለያ የለኝም ነው መጠለያ ባለችበት እንኳን ተከራይታ እንድትኖር አቅም ጉልበቱ ነው። እባካችሁን ተማጽኖ ነው የሚሆነው። ሰላማዊት ሁሉ ነገር ጥሩ ይሆናል። መላው ዓለም ላይ ያላችሁ ሰዎች በሙሉ ሰላማዊትን ድረሱላት እባካችሁን። በፈጣሪ ስም በልጆቿም ስም ጭምር ጠይቃችኋለሁ። ማንንም ሰው ተቸግሮ ፊታችን እንዲመጣ አይደለም። ማንንም ሰው ሞልቶለት በቤቱ ሆኖ እንዲኖር ነው የምንፈልገውና ይህችን እህታችንን ባይቸግራት ባይከፋ ቀን ባይጠቁርባት እኛ ጋር በጣም እናርዱልኝ እላለሁ። ሰላማዊት ከዚህ ቀረጻ በኋላ ወይም ደግሞ ከዚህ ፕሮግራም በኋላ እኔ የምፈልግሻለሁ። እግዚአብሔር በፈቀደው በቻልኩኝ አቅም ሰዎችንም እንደምንም አስተባብሬ ቢያንስ ሕክምናሽን የምትቀጥይበትን ነገር ለማመቻቸት እሞክራለሁ። ለቤት ኪራያችሁ ግን ማለት ነው ለቤት ኪራያችሁ የ6 ወር እኔ ልክፈል። ሌሎችም ሰዎች የምትረዷችሁ ሰዎች ካላችሁ ባካችሁን ያላችሁን የምግብም ሊሆን ይችላል
የቤት ኪራይም ሊሆን ይችላል ልጆቿን ትምህርት በቃ ብዙ ነገር አለ ህክምናዋን በተለይ ህክምናዋን ባካችሁን የምትበላው የምትጠጣውንና የህክምናዋን ረሃብ ጊዜ አይሰጥም ቀን አይሰጥም ሰዓት አይሰጥም ልጆች ያላችሁ ሁላችሁ ማለት ነው ባካችሁ በዚህ ስር በሚሄደው አካውንት ሰላማዊትን አግዙልኝ ደግፉልኝ እርዱልኝ ተማጽኖ ነው የሚሆነው ሰላም በጣም ደግ ህዝብ ሰፊ ህዝብ አለን እንደሚረዱሽ እምነቴ ነው የሚሆነው ወደ ቀድሞ ሰላምሽ መምህርት ነበርሽ ዜጎችን ትቀርጪ ነበረ ከህፃናቶች ጋር መዋል ምን ያህል ደስ እንደሚል ምን ያህል በጣም እኔም በጣም እንትን ምለው ነገር ነውና ከዛ ቀን ሊጎደልሽውና ያ ቀን እንዲመጣ ነው የምመኝልሻለሁ እና ለልጆችሽም ለቤተሰብሽም መልካም ደግ ነገር ሁሉ ልመኛለሁ ስለዚህ ባካችሁን ከስር በሚሄደው አካውንት በራሴ በፕሮግራም ስምም በኔም ስም ጠይቃችኋለሁ በፈጣሪ ስምም ጭምር ነው ጠይቃችሁ እርዱልኝ ሰላማዊትን ከስር ባለው ስልክም አግኙልኝ ደውሉ ደግፉልኝ ባካችሁን ናርጆማ አርከኬሰንቲ ጠጣ ናፍ በራራ ልቡሽና በራራ ጆሌሽና በራራ ጅሩ ገደዶ ከነኬሳና ባሳ ወንቲ ኢሲምብረ ሰልጳቴ ሼብረቱ ዋን ጉዳ ዋን ቀቡፍ ጀቹዳ እግዚአብሔር ያክብርልኝ ስለመጣሽ ሰላም ሰላም ተመልካቾቻችን በያላችሁበት ሆናችሁ አብራችሁ ስላላችሁ ከልብ እናመሰግናለን ነጋን ጃላለ ሜርኪን በዳዲን ሲምፋና ተውሲኒንጀና ሆራ ቡላ ደማናጀነ ጨብጨባን እንጅሩ ሀዘን አለ ደስታ አለ እዚች ዓለም ላይ ሁለት ነገሮች ይፈራረቃሉ ዳን ያለን መሰንቆ አለ ለቀቅ ያለ ነው የሚሆነውና እንግዳዬን እቀበላለሁ ትልቅ እንግዳ ነው የምቀበለው ተነስታችሁ ካተኒ ናፍ ሲመተነን ባየት ገመዳ ጋሻደም አደሮ ጋሼ 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 በአማርኛ ኢንተርቪው ታጋለ እንዴ በአማርኛ እንዴት ነው መጀመሪያ ሳድስና ሳልስ ለይቼ መጥራት አልችልም ና በለዛ ጋር ሂድ ላሸኙልኝ ና ሚላ አረጀ እንዴ አረጀው እኮ እንዴ 85 አረባከ እናቴ ነው 85 አይመስልም እኮ ገና እኮ ነው አሁን 70 እኔ እንደውም 70 ምናምን ይገመትኩ እንዴ ሰው ልጅ ነው እኮ 70 ካደሩ ከአሊ ጋራ ብዙ ትበላልጣላችሁ እንዴ አሊ ይበልጠኛል አንተ አርቲስት አይደለ እንዴ ታዲያ እኔ አርቲስት ነኝ ካናዳ ነው ያጋለጠኝ ምን አረጋ የምሰራበት ቦታ ፎርክሊፍት መታኝ ሐኪም ቤት ወሰዱኝ ትልቅ ሐኪም ቤት መረመሩኝ እዚህ ጋር የሆነ ነገር ለጠፉብኝ እዚህ ጋር እዚህ ጉልበቴ ላይ ማሽን ውስጥ አስገቡ ከላይ ዶክተሩ የተወለድኩበት ወርና ቀኑን ይዞ መጣ እድሜ ስንት ነው ቢሎስ ጠየቀኝ እኮ 52 ነው ዋዩ ቶክን አባውት ማሎ ዴይስ ምንድነው የምታወራው አለኝ ታዲያ ስንት ነው ይሄው ሪቨር ጽፌልሃለሁ እዛ ሆስፒታል ሄድና ውሰድ አለ እድሜህን ስወስድ እንደዛ አይነት ሶፋ ነበረ ወደኩ ፌንት አረግ እድሜህን በማወቅ ነው አዎ ከመጠን በላይ ትንሽ ነው አማርኛ ብዙ ምትችል አይመስለኝም ነበር አማርኛ ቡና እየጠጣው ነው የተማርኩት የትምህርት ቤት ቅጥር ግቢ በእጄ መዳሰስ እድል አላጋጠመኝም አልገባኝም የመማር እድል አላጋጠመኝም ቡና ሲኒ ስጠጣ ከሮጉት ስር እየለቀምኩ አንድ በአንድ እየለቀምኩ ለመርኩ አሁንም ሳድስና ሳልስ ለይቼ መጥራት አልችልም አትችልም እድሜ 85 አልጠበቅኩም ሰባዎች ውስጥ ነው የገመትኩና ስለዚህ የወጣትነት ድባብ አለብህ እንደዛ ነው የሚገምቱኝ ብዙ ሰዎች እዛ ግን ውሸት የሚባል ነገር የለም ውሸት ካስቀሩት ከ100 አመታት በፊት ነው ማሽን አለ አሁን በእኛ ሀገር ትልልቅ እንጨቶች አሉ አይደል ያንን ማሽኑን ከጀርባ አርጎ ሁለት መርፌ
ኔጌቲቭ እና ፖዚቲቭ ሰክቶ ስክሪን ላይ ያነባሉ። ግርባቡ ሰንጥቆ ከመሬት መቼ እንደወጣ መቼ ሰዓት። ስለዚህ ውሸት አይሰራም። ስለዚህ እድሜ እዚህ የምንዋሹ ሰዎች እዚህ እኮ ከሆስፒታል ጋራ እኮ ስንታመም ብቻ ነው የምንገናኘው። አናውቀው። አዎ አደሮ በአፋን ኦሮሞ የሙዚቃ ኢንዱስትሪ ውስጥ በአፋን ኦሮሞ ሴና አርቲ አፋን ኦሮሞ ኬሰት ሴና ቀብሶ አፋን ኦሮሞ ኬሰት ኦሮሞ ሙሊሱ ኦሮሞ ፍንድረት ፊዱ ሰገሌ ኦሮሞ ተኦፊ ጋፍ ኦሮሞ ጭንቀሜ ጋፍ ኦሮሞን ኢጳቲሰን ሰገሌ ታታኒ ፊጅርቱ ከናፍ ባየ ሲንገለቴፈና ኢሲን መረርፈና እዱ ገለቶማ ሰደተም ይሸኔ ሚቲ ኡምሪን ኬሰን ኢባፍ ሰደተም ይሸን ሮዱ ተኤ ኑቲ ሀዊ ከኛ ዱአይ ጎና አንለ ንንገመደ እና ሀጎድ ዋቀዮን ረብ ሀጎድ ረብ ሀጎድ አንድ ነገር ማድረግ ደስ ይለኛል። ዮማኔ እናንተ አንድ ነገር ብናደርግ ደስ ይለኛል። እስኪ ክብርህን 85 ብለሃል ሸምግለሃልና 85 ቀላል አይደለም። ይበርድሃል? ብርድ ይልሃል እንዴ? አይለኝም። አይልህም? እንደውም ሞቅ ነው። ሞቅ ይለኛል። ስትቆራ ስትቆራ እንዳይበርድ መጪው ይሄን ያለበሱ ልጆቹ ናቸው። እሺ ከልቤ ነው እናመሰግናቸው። መቼም ከልቤ ዜራ ያክብርልን። አልጋ ወራሾቹ ደግሞ እየመጡ ነው። እሺ የነሱ ናቸው። በሞራል እስኪ ምቹ ባየን ቀባ ሊጠቢፍቱ ትራ ዳምሰፎ ገይኒ ኦሮሞ ተመራን ኦልቡን ጅራነ ትሩሌ ወልገራ ረከዱቲ ጎሪና ጀዲና ዘራ ፊሮተን ኮላ ሊደቂ ሊጠቢፍቱ ለፈባየስ ገይ በሪ ሁንዱማቱ ጅማ ኤሉ አባ ቦራ ወለጋማ ሶሳ ሁንዱማ ናመቄ ካናቲ ሚዳምሳ ደገ ውዳን ጋቤ ቁነሙን ደደበ ያደራከ ያቤ ለገጊቤ ገማ ሸገሌ ቃጅርቱ ጅማ አጋሮቲ ስረከቴ ከጎርቱ አፋን ኮንኮተ ይሂሚ ፊያዳ ኮንኮ ሀዊን ወልቢራ ናፋንቴኙስ ፈጎ ፈገኝ ኑኒሩ ጋሪ ገራሙሩ ወልቁነም ነበሩ ወልቁነም ነው ይራ ወልቁነም ነው ሐሳቡ እንዴት መጣል? ምን መሰለህ ሸኪን ጅረቱሬ ማልሴታ ኡመኔ ኦሮሞዳ አመተ ዲባሸንተም ቀብሶ አዳንን ጭቲን ጎድ ጎኒ ጅጅቡን ገራደቺ ጅራ ኦሮሞዳ ቤኻን ጅጅባንስ ገራደቺ ጅራ ገሩ ኦሮሞን ቁሰና መሌ ዋን ኢልማን ሆሩ ለፈራ ዱሙን ደንዴኘ ጅራቴ መሌ ቀብሶን አዳንን ጭኔ ተካ አመሞ ዴቢን ዴቢቴ ጅርቲማ ኢtti fayyadama ገለቶማ itti fayyadama yoo wallaalle malee gaafiin deebi anuu tanaafii muuziqaa dhaabee bar dullumu qofaame gaafiin tiyya waan naa deebiteefin dhaabe muuziqaa karaa simtu sunu saaqee har'a ijoollee qaxalee ijoollee baay'ee ilaalaa jirra ijoollee jajjabduu ilaalaa jirra kanaaf karaa qoree itti guute karaa sakaallaan baay'een itti guute karaa bu'aaf bayii guddaa lubbuu keessanillee itti kennitanii karaa kana simtu nu saaqe kanaaf kabaja jaalala ulfina nurraa qabdu galatooma ulfaadha ከልብ እናመሰግናለን ማሎ ገለቶማ ምቹ ባየን ቀባ በጣም ከስራዎችህ በደንብ ቫይራል ያወጣው አይደለም በእናንተ ዘመን ምንድነው የሚባለው በእኛ ዘመን ቫይራል ይባላል በእናንተ ምንድነው የሚባለው በእናንተ በኦሮሞኛ ጊዜ ኬስ ዘመነ ኬስ አማ ጊዜ ከኛ አንድ ስራ በጣም ከተወደደ ቫይራል ወጣ ነው የሚባለው ኦኬ በእኛ ጊዜ ይሄን አይል ውዳሴ የለም አሁን ነፃ ስለወጣችሁ ነው እኮ ውዳሴ የሚታበለው በዛን ጊዜ ሰርተ ነው እኮ የምትሻሻው ለምን ግልጽ ወጣ ይከተሉ አላ ዱላ ብቻ ሳይሆን ማታም ሹቲም አለ
ተርፈናል አሁን ተርፈናል አሁን እኮ ያ ሁሉ ዝናብ ስለያባራ እንደፈለጋችሁ ትሆናላችሁ ውዳሴ ታበዛላችሁ መዝናናትን ታበዛላችሁ እድል ነው እኮ ትልቅ እድል ነው ግን ሰው የሚታገለው ለመጪው ትውልድ ነው እንጂ ለራሱ ታግዬ ራሴን ነፃ አውጥቼ ይጠቀምበታለሁ የሚል ሰው ታጋይም አይደለም ለትውልድ ነው ሰው የሚታገለው ለመጪው ትውልድ ነው የሚታገለው ኧረ ወጣቻል ገለተውማ ለወጣችሁ ነው በህይወት ውስጥ የማትረሳቸው እጅግ በጣም 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 በህይወትህ ፈታኙ ጊዜ የማትረሳው ወይ ደግሞ አለቀልኝ አበቃልኝ ብለህ በትግል ዘመንህ ይህን አላልፈውም ብለህ ያሰብከው ጊዜ ጉያን ሀምቱን ጉያን አትዲፈቴ ከራ ከነ ደርቡ እንደው ጀቴ ሶዳስ ካዩኮ ዶ ገልማን እንገኝ ጀቴ ከንቲ ገድቲ ገዳን ከንቲ ጨብደ ጉያን ሱን ከሚዳ አና ቆፋውን ታይን ቢፎሊ ገላትቲ አርቲስቶኒ ኦሮሞዳ ኦዶር ረከቲን አምና ቡአ በሂ በረዱ ፈደብሩ ኸይሳ እንደበር ሁንዲኑ ረከተ ይጅራ አና ቆፋ ጀዮኒ ፍዲያ ይሰማ ሶበታ ኻ ዲግሪ ሜቀ ቀቡ ኸነካ አብዲ ቆጴ ኸና ኦዶ ጂማ ጉርጉሩ ዱ ማለፊፍ ህንደለጉ ሞቱሙ መሰበኽ የጭንቁርሲቱ አፋንኪ ኡካምሲቱ ወጂን ህንደለጉ ጀ ኦዶ ጂማ ጉርጉሩ ዱ ኤበር ኸከና ኸነ ጭና ወጋን ይፍቀበ ረኮዳ አኔ ጉያን ሀምቱን ነሙደቴ ኦዶን ኦፊራን ኤጊን ተሰናት ነታቴ ጉያ ድሬዳዋ ከይሰዱ አነ ሙርቴሰን ዱአም ሙርቴሰን ዱአነ ሙርቴሰን ድሬዳዋ ከይሰድ in bakkalamatti kan dhawamu godhan akka guyyaa akkaan dhawamu ammoo alaabaa isaaniitiin maramee isaan naabooyaadha akkaan awwaalamu maaliif gaafa san adda bilisummaa Oromootii jira adda bilisummaa Oromootii fi uummata Oromoo idduutti banaa uumaa jedhanii warri wayyaaneedha akkasin nan murteessa nama raayyaatiitu keessa jira intelligensii keessa eega qalamaan mallatteessee qubaan mallatteessee ashaaraadha achi makiinaa kireeffatee fiigaa dhufee du'uu keetii mana kana keessa ilmaan kee fudhadhu bahe magaalaa tana keessaa bahe naan jee guyyaa sani guyyaaniin isaa bara ijoollee xixiqqoon qaba waggaa sana amma gurguddatan rabbiif galannee haa ga'u guyyaa sani guyyaaniin lubbuu kootiif rifadhe malee warra jajjaboodhaa jira barka maqaan isaanii tuqamne hedduudhaa jira artistiin Oromoodhaa rakkoo hamtuu keessa kutan hundi isaanii tanaaf takkaa rakkoo nurraa qaatee hin beektu qaatee jechuun roobni hoggaa bokkaan hoggaa roobee ni qaame akkasitti numan roobdi malee nurraa qaatee hin beektu rakkoon ani bar kaaseeta dura kaniin baase waan si ajaa'ibsiisu amma artistoonni Oromoodhaa akka waan maallaqa quufanii akkasin laala namni miti saba kabajaa qabu aadaansaa afaansaa gatii baasa ani qarshii 3,000 itti fixeetiin hojjedhee fixee qarshii birrii 150 gurguru naggadaa humme mee gallaali birrii 3,000 fi 500 itti fixe birrii 150 ittiin gurguradhe hanga istaandardiin afaan Oromoodhaa gajjiru hanga afaan keenya tuffataman asirrattuu namaaf galtii kunu baay'ee waan namtuudha waan keessa dabartaniif waan as keessaniif har'a garuu waan baay'ee san keessa darbineera bareetti ani akka mataa kootiitti akka ilma saba kanaa ta'etti bareera jedhee yaada baajirraas nafas kan qabnu harkaa jirra waan qabnu harkaa qabna kanaafus hin dabalanna isaadha guyyaa kana arguu keessaniif isinillee gammachuu guddaa isin dhaga'ama hedduu rabbiif galataan galcha ani
أما نمني وان بربادو بيو برباديتي أركتا نمني وان بربادو بيني برباد شما ديما أولا ملي أركتين فلتو الدنيا تنخيصة والقيتين دفين أفان إنجليزي توكم بيو مو وان سيبه أفان أتجراتي أفان إنجليزي من بيت إم بيو نياتا وجينا كنانيتي نياتا بريالي كم سيسا تفين እና ኢንተርቪዋችን እንደ ማማ በእንግሊዝኛ እናድርገው አሁን ኢንተርቪዋችን በእንግሊዝኛ እናድርገው ኤሳ ዱፌ አትፍራ ግድ የለም ከወንበር ላይ ልትወድቅ ነው ሳምንቱን በሐዘን ያሳለፍነው ነው ወዳጅህ የትግል አጋርህ የትግል አጋራችሁ ለኛ ደግሞ አባታችን ጥላችን ዋርካችን ለእናቶቻችን ለኛም ለዚህ ዘመን ትውልዶች ድምጽ የሆናችሁን ታላቅ አድባር ዋርካ አተናል አርቲስት ታጋይ ዘሪሁን ወዳጆ ነፍሱን በአጸደ ገነት ያኑርልን ዘሪሁን ወዳጆ ዳ ሆጋን ካሱ ናፊኒ ጃሉማን ኬኛ አከነማ ወጂ ዳለቴቲ መሌ አከነማ ዲዳ ዱፌ ወልበሬቲ ሚቲ እዱ ጀባዳ ናዱኩባ ዋልቸ ሳረተ አርከሙ ዳባፍ ገደ ጉዳ ነደገያ stroke na dayati na dukuba amma zariun walli sada miti namni walli sada artisti da jaamiti akasi miti zariun gota tadurati gota lubbu sabaf kenne talamadati irratti cicce aadata na guddisuudhaaf saba kana dammaysuuf waljalatti hiriirsuuf sabboonummaa biqilchuudhaaf carraaqqeen inni godhe hagana jaamteen himamtu zalaalam jiraatti dhala dhufuu hundaafuu ni jiraatti seenaansaa akkuma silaati jetteedha mirgatti nu haa oolchu doonu faana turan doonu nu bukkee jiraatan silaa ijoolleen isaanii amma bakka jiran argu kanaaf jajjabina hawwina hundumaaf jechuudha akka artistoonni biroo biyyarraa ala bahee jiraatetti jiraachuu ni danda'e ture gootummaa isaa wanni mirkansu jabuutii tanan dhayne bara biyyan baane soodaan kanan dhayne hin baane as du'us asumattiin du'a jeeti akkasuma du'ee biyyan baane hin baane inni takka saniif gootarra gootaati hedduudhaan dinqisifadha lubbuusaa ka jannataa rabbi haa godhu amiin haa godhu seenaadhaan wal harkaa fuuna akkas seenaasaa ijoollee keenyatti manna goota qabna turre jennee seenaa keessatti jechuudha adaruu naa jiraadhu umrii naa dheeredhu amiin muuziqaa kee hatabannu ishee jaalatamtu san bariif isiniif qabaa abshiru ተመልካቾቻችን ደግሞ አደሮ ጋሼ ጋቢህን እንደለበስክ ነው ወይስ አየ ኡፈዴትን ስርባ ማሎ አያ ምሽታችሁ በጣም ቆንጆ ይሁን ኦቢኤን የህዝብ ድምጽ ነው ኦቢኤን ሰገሌው መታቲ ቀነዲስ ፍለኖ ኬሰን ገልገል ኬሰን ጋሪ ሲኒፋታኡ ሆራ ቡላ ዴበና ነጋን ጃላል ሚልኪን አርገቹን በዳዲን ሲፋና ሀቡል ሲፋና ሀተው ሲንጀና አሁን ዛዋን የመኪና ዳሽቦርድ ቅባት አጋራችን ነው ዞጄ ስፌት ማሽን አጋራችን ነው ዩኒቨርስ የውስጥ ደዌ ስፔሻሊቲ ክሊኒክ አጋሮቻችን ናቸው ኦቢኤን ከሁሉ በላይ አስፔራሎች ቢሾፍቱ ላይ ቀነዲስ ቀና ይበል ብሏል ሁሉንም ከፍ አድርገን እናመሰግናለን በሪፍ ይዘዋል እኔ ማን ነው እሱ አውዛዋን ይባላል የዳሽቦርድ ቅባት ወዛም ዳሽቦርድ ወዛም ጎማ ወዛም መኪና በር ያውም ሌዘርና ላስቲክ የወንበር ልብስ ወስቶ ወርዝቶ ካዩ አውዛዋን ቅባት እዚያ አለ በአውዛዋን ቅባት ያብረቀርቃል አውዛዋን የዳሽቦርድ ቅባት ከወዙ ጥንካሬው ደግሞ አይሰነጣጠቅም ቆንጅቶ በርክቶ ማርኮት በማይጎርብት ሽታ አውዛዋን መጣ የማሌዥያ ሰራሹ አውዛዋን የዳሽቦርድ ቅባት በየመደብሩ ወዝ ይሸጣል አውዛዋን የተቀባ
ዳሽቦርድ ጎማ ሌዘርና ሴንቴቲክ የበቀለ ይመስላል። ለፊት አይሆንም። አውዛዋን ካገኘሽ በቀደመው ጊዜ በታታሪ እግሮቾ በጠቢብ እጆቾ ደከመኝ ሰለቸኝ ሳይሉ በትጋት ሰርተዋል። አሁን ግን ለዓለሙት ታላቅ ስኬት ልፋቶን ቀንሶ ምርቶን የሚያሳድግ አጋር አለሎ። ዞዤ ዲጂታል የስፌት ማሽን እጅግ በጣም ፈጣን፣ ኤሌክትሪክ ቆጣቢ፣ ለጨርቃ ጨርቅ፣ ለኦቨርሉክ፣ ለቆዳ ውጤቶች ስፌት ልብ በሚያርስ ብቃት ከ5 ዓመት ዋስትና ከበቂ አቅርቦትና መለዋወጫ ጋር ቀርቦሎታል። ቤተል ፋሚሊ ታወር ሁለተኛ ፎቅ መርካቶ አዲስ አበባ የገበያ ማዕከል የሱቅ ቁጥር BC 402 ይገኛል። ብቸኛው ኪል በኢትዮጵያ ባውዚር ትሬዲንግ ዞዤ ዲጂታል የስፌት ማሽን ምንጊዜም ጥራት። የሰው ልጅ ትልቁ በረከቱ ጤናው ነው። ዩኒቨርስ የውስጥ ደዌ ስፔሻሊቲ ክሊኒክ ስመጥርና አንጋፋ የሕክምና ተቋማት ላይ ልምድ ባካበቱ ስፔሻሊስትና ሰብ ስፔሻሊስት ሐኪሞቻችን በመታገዝ ለጤናው በልዩነት እናገለግላለን። አጠቃላይ የውስጥ ደዌ ምርመራና ሕክምና፣ የ24 ሰዓት ድንገተኛ ሕክምና ባሉን ምቹ መኝታ ክፍሎች በመታገዝ ማከምና የነርሲንግ አገልግሎትን እንሰጣለን። የዲጂታል ኤክስሬ ከንባብ ጋር በ4D አልትራሳውንድ፣ የደም ቅጥነት ምርመራና የሆርሞን ምርመራን በተደራጀ ሕክምና ሂደት እንሰጣለን። የመገጣጠሚያ ምርመራና ሕክምና በእነዚህና በሌሎችም የጤና ችግሮች ላይ ዘመናዊ የሕክምና መሳሪያዎቻችን በመታገዝ ለጤናው አብልጠን እንተጋለን። አድራሻችን ቁጥር 1 አምቦ ከተማ ከአምቦ ዩኒቨርሲቲ ዝቅ ሲሉ ሄራንን ያገኛሉ። ቁጥር 2 ከአያት አደባባይ ወደ ቦሌ አራብሳ በሚወስደው መንገድ ዞን 5 መንገድ 8 ያገኙናል። ለበለጠ መረጃ በ0926 75 82 70 ዩኒቨርስ የውስጥ ደዌ ስፔሻሊቲ ክሊኒክ።
gayini oromo tamara yolu bunjirande turule wal garra rakaduti gori najerina dara Teños fagu fagenye no niru garri garamuru wal kunam negu michuba yengaba litabiftu tirra damsa gayini oromo tamarani yolu punjirane turule wal garra rakaduti gori najerina dara ክቡራን ተመልካቾቻችን በያላችሁበት ሆናችሁ ምሽታችሁ በጣም ቆንጆ ሆኖ እየሄደ እንዳለ ተስፋ እናደርጋለን። ነጋንጃላ ለሚልከ ይባላልን አርጋችሁን ሲጋሪን አይወድ ሲኒማታ ሲኒንጀና ጋሼ እድሜ 85 ነው። ካራቴ እንመዝገብ። ካራቴ ልጆቹን የካራቴ ልብስ የለበሱ አይቼ ድሮ የተማርኩትን ስራ ላይ ለማዋል ፈልጌ ተግባራዊ ፈሩኝና ሸሹ ተቃሰለተናለን ምን ገና ለሰሞኑ ገና በር አው ስትሮክ ከናነ ጭንቀ ነደ መለ ጋፋን ከናታ ዱፍ በር ኩባን ተበቹ እንደያ ሽርት አስን ነደ ገንዳራ ከናት አይዞን ስለዚህ እስኪ ከኦሮሚያ የቴኳንዶ ቡድን ጋራ ቆይታ እናደርጋለን። ጥንቃቄ ያስፈልጋል። ወደኔ እንዳይጠጉ እዛው በርቀታቸው ነው። እስኪ ማስተር ዩሱፍን እንዲሁ ወደዚህ ጣራ አድርግና ከነሱ ጋራ የሚያሳዩ ነገር አለ እና ያለን መሳተፍ ቢያቅተን ማስተር ዩሱፍ እንዴት አለ ሰላም ነው ወይ? አማን ነን። እስኪ አንዴ ሰላምታ እንዴት ናችሁ? ይሄ ሰላም ሰሊት ያው ይሄ ሰላም ምልክት ነው። ይሄ ደግሞ አንድነት ነው። በተገላቢጦሽ ደግሞ ጸብም ሊሆን ይችላል፣ ግን ወደ ሰላም መለወጥ። ኦኬ ተጨብጣ አንድነትና ሰላም ከሌለ ያው የሰው ልጅ ራሱ ሰላም አያገኝም አይደል? ስለዚህ አንድነትና ሰላም ሁለቱ መዋሃድ አለባቸው። አንድነት ባለበት ሰላም አለ፣ ሰላም ባለበት ደግሞ አንድነት አለ። ይመስለኛል አሁን ይሄ ሰላም ነው። እዚያ ሰላም ነው። እዚህ ጋር እዛ ጋር የለም። እዚህ ጋር ደግሞ አንድነት ነው። እዚህ ጋር እዛ ጋር አንድነት ይሄ ሰላም ነው። ይሄ አንድነት ውስጥ ደግሞ እየጠነከረ አይደለ? ሰላም የሀገር መከላከያ ሰራዊት አለ አይደል? ጠነከረ የማይፈታ ትክክል ሰላምን ያመጣል አይደል? እሱ ራሱ ደጀን ነው እና ወደ ድብድብም ሊቀየር ይችላል። እሱ ክልሉ ካልተስማማን ለዛ የምንጠቀምበት ክልሉን የሚወክል ኢትዮጵያን የሚወክል ዓለም አቀፍ ጌሞች ካሉ እዛ ጋር ትጫወታል። የወዳጅነት ነው፣ ስፖርታዊ ይሄንን ማለት ነው። እሺ የት ሄዳችኋል? ከኢትዮጵያ ወጣ እንዳላችሁ ሰምቻለሁ። ኢትዮጵያን ወክላችሁ ሄዳችኋል። ከዚህ በፊት ከሁለት ዓመት በፊት ቱርክ ኢስታንቡል ላይ ሄደን ነበር። እዛ በሄድንበት አጋጣሚ እንግዲህ ስንሄድ ያው ድሉ መጣ። ይሄ ክልል ያው ዓለም አቀፍ የዓለም ጁድ ኩንዶ ፌዴሬሽን አባል ነው። እነዛ ግብዣዎች መጡ። እኔ የሄድኩበት አጋጣሚ ያለ ለስልጠና ከስልጠናው በኋላ እዛው በተዘጋጀ የዓለም ሻምፒዮን ውድድር ላይ ኢንቪቴሽን መጣልን ግብዣው። ከዛ ክልሉ ተጋበዘ። የተለያዩ የመንግስት አካሎችን ጠየቅን፣ ግለሰብም ጠየቅን። በወቅቱ ያለው እንቅስቃሴ ቆንጆ ስላልነበር ያው እድሉ ካንስል ሊሆን ሆነ። ከዛ አጋጣሚ ስቴዲየም ላይ ቁጭ ብለን የአዳማ ወጣቶችና ስፖርት ቴክኒክ ክፍል አህመድ አለ
ከሱ ጋር ቁጭ ብለን ይሄ እድልማ ከሚያመልጣችሁ እንደምንም ብላችሁ ምናምን ሲል 5 ልጆች ሆነን በግል ወጪ ማለት ነው ቤተሰብ ምንም አስጨንቀን በግል ሄደን ቱርክ ኢስታንቡል አዳና ከተማ የምትባል ላይ የመጀመሪያ የዓለም ሻምፒዮን ውድድር ላይ ከ21 ሀገር ሁለተኛ ነው የወጣነው። ሁለተኛ እንደገና አሁንም ከፊታችን ያለፈ ዓለም አቀፍ የሁለተኛ የዓለም ሻምፒዮን ዝግጅት መጥቶ ነበር። ኢንቪቴሽኑ በክልሉ ከንቲባም በተለያዩ እንትኖችም ግብዣው መጥቶ ነበር ተልኮ ያው እኛን ወጪ ችለውን እንድንሄድ። ግን አሁንም ያለው ነገር ቆንጆ ፋይናንስ ስላለ በዛ ሳንካፈል ቀርተናል። ግን ያው ባካችሁ እየሰማችሁ ስለሆነ ተሰሙናላችሁ ደግሞ ሰሙን። ስለዚህ ነገም ይቀጥላል። አዳማ ላይ አሁን አዲስ የተመደበው የአዳማ ወጣቶችና ስፖርት ኃላፊ አቶ ጀመረ በጣም ጀግና ወጣት ነው። ብዙ እያነቃቃ ነው። በፊት አንዳንዴ ባለቤት ከሌለው እንደዚህ የሚመጡ እድሎች እየተበላሹ ያልፋል። አሁን ግን እሱ ጋር ያለው ነገር ቆንጆ ነው። ከታች ያሉ ሰዎች ለአዳማ ከተማ ወጣቶች ኃላፊው ማለት ነው። እንደገና ደግሞ ይሄ አሶሲዬሽን ደቡብ ላይ የራሱ ቅርንጫፍ አለው። ደሴ ላይ ወደ መካነ ሰላም ምናምን የዚሁ ከዚህ ይወጡ ማለት ነው። እና እንደ ኢትዮጵያ አዳማ ላይ ደግሞ በጣም ሰፊ ነው። በጣም ብዙ ከ7 ከ8 በላይ ክለባቶች አሉ። ከ50 እና ከ60 በላይ አሰልጣኞች አሉ በቦታ ማጣት የተነሳ እንጂ እንደ ኢትዮጵያ አሁን ይሄ ፋሚሊ በጣም በስቷል። በማስተር ደረጃ በኔ ልጆች ወደ 5 ልጆች የሚጠጉ ማስተር አሉ። 5 አሉ። ለማንኛውም እስኪ ለዚህ የለም እንዴ ቀጣይ እቅዳችን ምንድነው? አሁን ላይ እንደ አዳማ ሻምፒዮን ዝግጅት አለ። እሱን ነው ለማለት ለማስኬድ ያሰብነው። ቀጣይ ደግሞ ከአመት በኋላ ደግሞ አሁን ያመለጠን እድል አለ። ለዛ በበቂ መዘጋጀት አምና የዛሬ 2 አመት ሁለተኛ ነው የወጣ ነው። እንደ ሀገር ወክለን ሄደን የሀገራችን ባንዲራ ከፍ አድርገን መተናል። ዘንድሮ ግን ጠንከር አድርገን ይኸው የተባለው የፋይናንስ ሁኔታ ችግር ተቀርፎልን ብዙ አትሌቶች አሉ፣ በጣም ብቁ የሆኑ አትሌቶች አሉ። ይዘን ሄደን አንደኛ ወጥተን የሀገራችንንም የክልላችንን ስም ከፍ እንደምናደርግ ጥርጥር የለኝም። ይሄ ደግሞ ይሳካል ከፈጣሪ ጋር። እናመሰግናለን። ከልብ አመሰግናለሁ። ከልብ እናመሰግናለን። መድረኩን ልልቀቅላችሁ። ጂት ሳሉት ሬዲ ለመንተሪ ጂት ኩንዱ ሀብ ሲዋ 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 ሰገሬ ባሳ ሲዋ 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 ጂት ኩንዱ ሲዋ Yeah. Nice. የሚመለከተው ባለድርሻ አካላት በሙሉ ከነዚህ ወጣቶች ጋር እነኚህ ከመሰሩ ወጣቶች ድንቅ ታለንት ጋራ አብራችሁ ብትሰሩ ብታግዟቸው ራሳችሁን ነው የምታግዙት። ራስን ማገዝ፣ ሀገርን ማገዝ፣ ወገንን ማገዝ ነው የሚሆነውና ትብብራችሁን በራችሁን የሚያንኳኩበት ጊዜ ላይ በራችሁን እንድትከፍቱላቸው በዚህ አጋጣሚ እኔም ጥሬን አቀርባለሁ። በፕሮግራሜ ስም እንዲሁ በኦቢኤን ስምም ጭምር ማለት ነው። ከልብ አመሰግናለሁ።
ዳጊ በመካከላችን ትገኛለች። በኪያን ትጫወትልናለች። አመልማል አባተ ዳጊ አንድ ስራም ለቃለች። እንደዚሁ ከሷ ጋርም ቆይታ እናደርጋለን። ዳጊ ኤስ ጅርቲ በሪፍ አከሰቲ ኑፍ ያማ ሆራ ቡላ ደበና አጋን ጃላ ለሚልኪ ባዳደን ወንድ ሲፋና ተው ሲንጀና ዳጊ ዳጊ እንዴት ነሽ? ደህና ነሽ ወይ? ደህና ነሽ? ሰላም ነው? ሁሉ ሰላም አለን። ጋሽን ዴሮትያ አካም ነገ ፈይማምቲ ነገ ገደተዋቀዮ ነገ ዳጊ እንደምን ነሽ? ሰላም ነው? እኔ ረሳሽኝ? አዎ ጋሽ ጋር ነው ጫታው። አድሮ እንግዲህ አባታችን ነው። አዎ በደንብ እሱ የተገኘበት መድረክ ላይ ከጎን ቁጭ ብለሻል። ተተኪዎች እናንተ ናችሁና በቅርቡ አንድ ስራ ለቀሻል። ወደፊት ብዙ ስራዎች እንዳሉሽ ድምጽሽ በጣም ዋው አመሰግናለሁ። በጣም እንደሆነ ተስፋ አደርጋለሁ። በቅርቡ አንድ ስራ ለቀሻል ዩቲዩብ ላይ? አዎ ዩቲዩብ ላይ ኦልድስ ዘፈን ነበር የተቀባበላችሁ? አዎ። እንዴት ነው ፊድባኩ? ፊድባኩ በጣም አሪፍ ነበር። አዎ ቆንጆ ነው። ምንም አይልም። ይደገማል በቅርቡ? በግድ እንዴ ግድ ይላል እኮ እውነት ነው። አፋን ኦሮሞዳን አፋን ኦሮሞዳን ከናፍ አማ አደሩዳፍ ኑፊስ ሰብ በበሬዳ ተኮስ ወልስቱ ጃለን ከበጅ ነው አመልማል አባተ ኪያ ኪያ ተበኑ በሪፍ ኪያ ተወዱ እኔ ማን ነው እሱ አውዛዋን ይባላል። ዳሽቦርድ ቅባት ወዛም ዳሽቦርድ ወዛም ጎማ ወዛም መኪና በር ያውም ሌዘርና ላስቲክ የወንበር ልብስ ወስቶ ወርዝቶ ካዩ አውዛዋን ቅባት እዚያ አለ። በአውዛዋን ቅባት ያብረቀርቃል። አውዛዋን የዳሽቦርድ ቅባት ከወዙ ጥንካሬው ደግሞ አይሰነጣጠቅም። ቆንጅቶ በርክቶ ማርኮት በማይጎርብት ሽታ አውዛዋን መጣ። የማሌዥያ ሰራሹ አውዛዋን የዳሽቦርድ ቅባት በየመደብሩ ወዝ ይሸጣል። አውዛዋን የተቀባ ዳሽቦርድ ጎማ ሌዘርና ሴንቴቲክ የበቀለ ይመስላል። ለፊት አይሆንም። አውዛዋን ካገኘሽ በቀደመው ጊዜ በታታሪ እግሮቾ በጠቢብ እጆቾ ደከመኝ ሰለቸኝ ሳይሉ በትጋት ሰርተዋል። አሁን ግን ለዓለሙት ታላቅ ስኬት ልፋቶን ቀንሶ ምርቶን የሚያሳድግ አገረለሎ ዞዤ ዲጂታል የስፌት ማሽን እጅግ በጣም ፈጣን፣ ኤሌክትሪክ ቆጣቢ፣ ለጨርቃ ጨርቅ፣ ለኦቨርሉክ፣ ለቆዳ ውጤቶች ስፌት ልብ በሚያርስ ብቃት ከ5 ዓመት ዋስትና ከበቂ አቅርቦትና መለዋወጫ ጋር ቀርቦሎታል። ቤተል ፋሚሊ ታወር ሁለተኛ ፎቅ መርካቶ አዲስ አበባ የገበያ ማዕከል የሱቅ ቁጥር BC 402 ይገኛል። ብቸኛው ኪል በኢትዮጵያ ባውዚር ትሬዲንግ ዞዤ ዲጂታል የስፌት ማሽን ምንጊዜም ጥራት። የሰው ልጅ ትልቁ በረከቱ ጤናው ነው። ዩኒቨርስ የውስጥ ደዌ ስፔሻሊቲ ክሊኒክ ስመጠርና አንጋፋ የሕክምና ተቋማት ላይ ልምድ ባካበቱ ስፔሻሊስትና ሰብ ስፔሻሊስት ሐኪሞቻችን በመታገዝ ለጤናው በልዩነት እናገለግላለን። አጠቃላይ የውስጥ ደዌ ምርመራና ሕክምና፣ የ24 ሰዓት ድንገተኛ ሕክምና ባሉን ምቹ መኝታ ክፍሎች በመታገዝ ማከምና የነርሲንግ አገልግሎትን እንሰጣለን። የዲጂታል ኤክስሬ ከንባብ ጋር በ4D አልትራሳውንድ፣ የደም ቅጥነት ምርመራና የሆርሞን ምርመራን በተደራጀ ሕክምና ሂደት እንሰጣለን። የመገጣጠሚያ ምርመራና ሕክምና በእነዚህና በሌሎችም የጤና ችግሮች ላይ ዘመናዊ የሕክምና መሳሪያዎቻችን በመታገዝ ለጤናው አብልጠን እንተጋለን። አድራሻችን ቁጥር 1 አምቦ ከተማ ከአምቦ ዩኒቨርሲቲ ዝቅ ሲሉ ሄራንን ያገኛሉ። ቁጥር 2 ከአያት አደባባይ ወደ ቦሌ አራብሳ በሚወስደው መንገድ ዞን 5 መንገድ 8 ያገኙናል። ለበለጠ መረጃ በ0926 75 82 70 ዩኒቨርስ የውስጥ ደዌ ስፔሻሊቲ ክሊኒክ።
ያ ጨብጨባን ያመለኝ ናንቀታ ዳጊ ከልብ አመሰግናለሁ። የሚገርም ድምጽ ነው ያለሽ። ቆንጆ አመሰግናለሁ። እሺ አብረን ነው የምንወጣው ከአደረው ጋር ጋሼ ጀባድ አዬ ጀባድ ሰገሌ ቀብዳ ቢፋ ቀብዳ ጆሉማ ቀብዳ አዬ ሶዳ ዋንጃን ተርቢ ፍራ ሰገሌን ተብሪሌላ አዬ ቦራሊ ጅሩ ከልብ እናመሰግናለን። ምሽታችሁ ይህን ይመስል ነበር። ቆንጆ እንደሆነ ተስፋ አድርጋለሁኝ። አስበረራሎች ቀን አዲስ ቀን አይበል ብሏል። ከሁሉ በላይ ይህ ፕሮግራም እንዲያምር እንዲሳካለት ከዚህ ፕሮግራም የጀርባ አጥንት ኦቢኤን ነው፣ የህዝብ ድምጽ ነው። ኦቢኤን ኢብኔ nagaan jaalala mirkiin badhaadhinni hundi sifaanaa ta'u sinin jenna. Hora bulaa hamtuu sinirraa qabu gaarii isinitti haa qabu. በመጨረሻው መልእክት ካለ አሁን ምን መሰለን ተራው የእናንተ ነው። እኛ አገልግለናል፣ ክብር ይገባችኋል። የምንችለውን ያህል ሰርተናል። አሁን ከእንግዲህ ከእናንተ ነው የምጠበቀው እቺን ሀገር ለማሳደግ ባህልና ቋንቋውን ወጉንም ብሔር ብሔረሰቦች መካከል ደግሞ ጽኑ ፍቅር እንዲኖር ማድረግ ሚዲያ በተለይ አርቲስቶችና ሚዲያ ተቆራኝቶ ከፍተኛ ስራ መስራት ይጠበቅባቸዋል። ተቀብለናል። አዎ ከልብ እኔ ይሄንን ነው ከልብ እናመሰግናለን። እድሜ ጤና ይስጥልኝ፣ ዜራ ክብረልኝ፣ በሪፍ በክብር ይሸኝልኛል። እባካችሁ ከመቀመጫችን ተነስተን ጋሼን እድሜ ከጤና ይስጥልኝ። ከልብ አመሰግነን። ኒው ፋሽን ዘንጥ ብሎኛል። እንዲህ ዘንጭ ያለው ኒው ፋሽንን ከልብ አመሰግናለሁ። አሁዛዋን የመኪና ዳሽቦርድ ቅባት አጋራችን ነው። ዞጄ ስፌት ማሽንም አጋራችን ነው። ዩኒቨርሲቲ ውስጥ ደዌ ስፔሻሊቲ ክሊኒክ አጋራችን ነው። ኦቢኤን ከሁሉ በላይ የሰፊውና የትልቁ ህዝብ ድምጽ ነው። ከልብ አመሰግናለሁ። እንደዚህ ወጣለሁ፣ በሪፍ ይሸኘኛል። ቀጣይ ቅዳሜ እስክንገናኝ ነጋን ጃላል ሚርኪን በዳዲኑ ሲፋና ተው ሲንጀና ሆራ ቡላ ደበና በሪፍ